በወንጌል መራከን ወበነቢያት ናዘዝከን። ሮሜ 8:34 ላይ በተለይም ጆን ደማስከስ ይህንን ሲተረጉም እንደዚህ ይላል። እሺ እንደሰማችሁት ሮሜ 8:34ን አለ ጆን ደማስከስ ዮሐንስ ዘደማስቆን መሆኑ ነው። ጆን ኦፍ ደማስከስ ሮሜ 8:34ን ሲተረጉም እንደዚህ አለ። ማን? ዮሐንስ ዘደማስቆ ጆን ደማስከስ። እሺ ምን አለ? is he who intercedes ልብላችሁ ስሙኝ። is he who intercedes for us other than he who is at the right hand of God ምን ማለት ነው? ስለኛ የሚማልደው በእግዚአብሔር ቀኝ ካለው ሌላ አለን ብሎ ይጠይቃል። እሺ እንደዚህ ተብሎ አይተረጎምም እና ጽሁፉን እዚሁ ስክሪን ላይ አስቀምጠላችሁና ሁላችንም አብረን እያነበብን የእንግሊዘኛውን ጽሁፍ እንመለከተዋለን። በዚህ መልኩ ግን የተቀመጠ አይደለም፣ አብረን የምናነብ ይሆናል። እስቲ ያስቀድመን ግን የወንድማችንን እንጨርሰው ንግግሩ። መልሱ ምንድነው? የለም በእግዚአብሔር ቀኝ ካለው ውጪ ስለኛ የሚማልድ ሌላ የለም ብሎ ጆን ደማስከስ ኒሲን ኤንድ ፖስት ኒሲን ፋዘርስ ሲሪስ 2 ቮሊዩም 9 ፔጅ 200 ላይ ይናገራል። እሺ ያው የጠቀሰውን መጽሐፍ ያዙለት። ናይስን ኤንድ ፖስት ናይስን ፋዘርስ ሲሪስ 2 ቮሊዩም 9 ላይ ይሄንን ተናግሯል የሚል ነገር አስቀምጧል። ያዙት መጽሐፉን። ከኢየሱስ ውጪ ስለኛ የሚማልድ ሌላ የለም ብሎ ጆን ደማስከስ ተናግሯል። ከኢየሱስ ውጪ ስለኛ የሚማልድ ሌላ አረ የለም ብሎ ጆን ኦፍ ደማስከስ ዮሐንስ ዘደማስቆ ተናግሯል የሚል ነገር እናስቀመጠ። በመጀመሪያ ደረጃ እንግዲህ ዮሐንስ ዘደማስቆ ይህንን ነገር ተናገረ የተባለው የመጽሐፉንም እንደጠቆመን ናይስን ኤንድ ፖስት ናይስን ፋዘርስ ሲሪስ 2 ቮሊዩም 9 ላይ ነው። እዚህ መጽሐፍ ላይ ዮሐንስ ዘደማስቆ አይደለም። በመጀመሪያ ደረጃ እሱ ያነበው የእንግሊዘኛውን ንግግር እሱ አይደለም የተናገረው። ኦኬ ዮሐንስ ዘደማስቆ የእንግሊዘኛውን ጽሁፍ እሱ ያነበበውን የአማርኛውን ትርጉም አላልኩም። የአማርኛ ትርጉም የራሱ የልጁ ብቻ ነው እንጂ የጽሁፉ አይደለም። እዛ መጽሐፍ ላይ ያለው አይደለም። መጽሐፉ ላይ ያለው በቃ እንግሊዘኛው ጽሁፍ ነው። እሱን እናየዋለን አብረን። እሱንም ቢሆን ግን ዮሐንስ ዘደማስቆ አይደለም የተናገረው። ዮሐንስ ዘደማስቆ ከነጭራሹ ሮሜ 8:34ን አንዲትን ቦታ አልጠቀሳትም እዚህ መጽሐፍ ላይ አንዲትን ቦታ። ወንድማችን ግን ሲናገር እንዴት በኮንፊደንስ እንደነበር አይታችሁታል። ዮሐንስ ዘደማስቆ አይደለም ሮሜ 8:34ን ሊተረጉም እንደውም ጭራሽ አልጠቀሰውም ነው ያልኳችሁ። ኦኬ ይሄንን በእንግሊዘኛ ያነበበውን ታዲያ ማን የተናገረው ከዛ መጽሐፍ ላይ ያነበበውን ከያላችሁኝ እንደሆነ ያ ቮሊዩም የሁለት አባቶችን ጽሁፍ ነው የሚይዘው የጆን ኦፍ ደማስከስን እና ሂላሪ ነው። በእንተ ስላሴ ጽሁፉ ላይ ስለ ስላሴ በጻፈው ጽሁፉ ላይ 10ኛው መጽሐፍ ቡክ 10 65ኛው ቁጥር ላይ ያስቀመጠው ጽሁፍ ነው። ከማን ላይ የሆነች ነገር ቆረጥ አድርጎ ያመጣው ምን እንደሚልም ደግሞ እስቲ አብረን ደግሞ እናንብበው። አሱንም ከመጀመሪያው ጀምሮ ላንብብላችሁ። እንዲህ ይላል The apostle knew nothing else and he determined to know nothing else. አፖስትል ብሎ የሚጠራው ቅዱስ ጳውሎስን ነው። ከዚህ ቀደም ጳውሎስ ስለተናገረው ነገር እየተናገረ መጥቶ ነበር። ለማንኛውም እንዲህ ብሎ ይናገራል። We men of feebler wit and feebler faith split up, divide and double Jesus Christ. እኛ በእምነትም ፕላስ ደግሞ በዚህ በእውቀት በመረዳትም እጅጉን ደካማ የሆንን እኛ ክርስቶስ ኢየሱስን split up, divide and double Jesus Christ ይላል። ክርስቶስ ኢየሱስን እንከፍለዋለን ለሁለት። ኦኬ ለሁለት እንከፍለዋለን፣ ደብል እናደርገዋለን። constituting ourselves judges of the unknown and blaspheming the hidden mystery ብሎ ይናገራል። ኦኬ ያልተገለጠውን ነገር ገብተን ያልተረዳነውን የማናውቀውን ነገር ገብተን በመናገር ስድብን እንናገራለን በሚስትሪው ላይ ሂድን በሆነ ሚስትሪ ላይ for us ይላል ለኛ ነው። እንግዲህ ከላይ ጀምሮ እየወቀሰ ነው። እንደዚህ በእምነትም በእውቀትም በጣም ደካማ ሆኖ ክርስቶስን ለሁለት የሚከፍሉ ሰዎችን እየወቀሰ ያለው ሰው እንደነዚህ አይነት ሰዎችን እኛ ብሎ እየተናገረ ነው። ሰው for us አለ። እሺ Christ crucified is one, Christ the wisdom of God is another. ኦኬ የተሰቀለው ክርስቶስ ሌላ፣ የእግዚአብሔር ጥበብ የተባለው ክርስቶስ ደግሞ ሌላ። ለኛ በእምነት ደካማ ለሆነ ኦኬ የሆነ የማይገባበት ውስጥ ዝም ብለን ገብተን ብቻ ክርስቶስን ለመከፋፈል ለምንሞክር ለኛ የተሰቀለው ክርስቶስ ሌላ፣ የእግዚአብሔር ጥበብ የሆነው ክርስቶስን ደግሞ ሌላ እናደርጋለን። ክርስቶስን ለሁለት እንከፍላለን ብሎ ነው የተነሳው። እሺ ቀጠል ያደርጋል። Christ who was buried different from Christ who descended from heaven. የተሰቀለ ማን ነው? የተቀበረው ክርስቶስ ጋር የሚለይ እናደርጋለን። The son of man not at the same time also son of God. የሰው ልጅ በተመሳሳይ ሰዓት የእግዚአብሔር ልጅም ደግሞ እንዳልሆነ አድርገን እንዲህ ያለ
we teach that which we do not understand ያልገባንን ያልተረዳነውን ነገር እናስተምራለን እያለ እየወቀሰ ይመጣና ወደ ሮሜ 8:34 ዝቅ ሲል ይሄዳል። አሁን ይሄው በቀያስ ምድር ይላችኋለሁ እና ሮሜ 8:34ን አስቀድሞ ከተጠቀሰ በኋላ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ካለ በኋላ ምን ብሎ ያስቀምጣል? is he who intercedes for us other than he who is at the right hand of God ብሎ ይጠይቃል። ኦኬ ከቀደም ጀምሮ ክርስቶስ ኢየሱስን ወደ ሁለት የሚከፍሉ ሰዎችን እየወቀሰ ነበር። አሁንም ደግሞ ምን ብሎ ይናገራል? ስለኛ የሚማልደው ተብሎ የተነገረለት እርሱ በእግዚአብሔር ቀኝ አለ ተብሎ ከተነገረለት ከእርሱ የተለየ ነው ወይ? ኦኬ ልክ ላይ ጀምሮ የተቀበረው ሌላ ወደ ሰማይ ያደረገው ሌላ ነው ወይ እያለ እንደተናገረው ማለት ነው። ሰው የሚማልደው ብሎ የተነገረለት በቀኝ አለ ተብሎ ከተነገረለት ጋር የሚለይ ነው ወይ? ይቀጥላል እኮ አሁን ምን ብሎ isn't he who is at the right hand of God the very same who rose again በእግዚአብሔር ቀኝ ያለው እሱ ራሱ ደግሞ ከተነሳው ጋር ከሙታን ከተነሳው ጋር አንድ አይደለም ወይ? ተመሳሳይ አይደለም ወይ? is he who rose again other than he who died ከሙታን የተነሳው ከሞተው የተለየ ነው እንዴ ብሎ ይጠይቃል። ኦኬ ሰው እንዲህ ያለ ክርስቶስ ኢየሱስን ሁለት የሚያደርጉ ሰዎችን ይወቅሳል። ኦኬ ሰው ስለኛ የሚማልደው ተብሎ የተነገረለት በእግዚአብሔር ቀኝ ካለው ጋር የተለያዩ አይደሉም። ለኛስ ክርስቶስ አንድ ነው። ሰው ጌታችን ኢየሱስ ወደታች ዝቅ ያለ ስታነቡ ጌታችን ኢየሱስ አንድ እንደሆነ ይናገራል። ስለዚህ ጉዳይ ነው የሚናገረው እንጂ ሂላሪም ቢሆን ከኢየሱስ ውጪ ሌላ አማላጅ የለም ነው የሚል ትምህርትን ይዞ አይደለም። ክርስቶስን ለሁለት የሚከፍሉትን እየወቀሰ ነው። በእኛ ዘንድ ክርስቶስ አይከፈልም። ሁለት የሚባል ነገር ክርስቶስ ላይ የለም። ሁሌም ክርስቶስ ላይ አንድ የሚል ብቻ አለ። ሰው ለእኛስ አንድ ጌታ ኢየሱስ ክርስቶስ አለን ነው። ይህን ነገር ያነሳሁት ለምንድን ነው? ፕሮቴስታንት ወንድም እህቶቼ አሁን እንደነዚህ አይነት ሰዎች የሚናገሩትን ነገር ቼክ ሳያደርጉ አሜን ስለሚሉ ማለት ነው። ሰው አሜን አትበሉ ቼክ ሳታደርጉ። በተቻላችሁ አቅም ቼክ አድርጉ፣ አንብቡ። ፓስተሮች ሊሆኑ ይችላሉ፣ እዚህ ቲክቶክ ላይ እና ሶሻል ሚዲያ ላይ ውርውር የሚሉ ልጆች ሊሆኑ ይችላሉ። የትኞቹም የሚሆኑ በተቻላችሁ አቅም ራሳችሁን ችላችሁ ወደ እግዚአብሔር ቃል መለስ ብላችሁ በደንብ ራሳችሁን ችላችሁ የእግዚአብሔርን ቃል ለማጥናት ለመመርመር ሞክሩ። ኦኬ የቤሪያን ሰዎችን አስታውሷቸው። እንደነሱ መጽሐፍትን ለመመርመር መሞከሩ መልካም ነው ብዬ አስባለሁ። አመሰግናለሁ።